ቤርሙዳ ትሪያንግል እውነት ወይስ ውሸት? ታህሳስ 1945 5 የጦር አውሮፕላኖች ከአሜሪካ የባህር ኃይል ጣቢያ ተነሱ። ሰማያዊ ጥሪት፣ ባህሩም ሰላማዊ ነበር። ነገር ግን ከአንድ ሰዓት በኋላ የዓለምን ሳይንስ ጉሮሮ የሚይዝ አንድ አስደንጋጭ ድምፅ ከራዲዮ ተሰማ። ውሃው ነጭ እየሆነ ነው። የት እንዳለን አናውቅም። ምንም ነገር ማየት አንችልም። ከዚያ ቀን በኋላ አውሮፕላኖቹም ሆኑ በውስጣቸው የነበሩት 14 አብራሪዎች ዳግመኛ አልታዩም። ፍለጋ የወጣውም ግዙፍ የማዳኛ አውሮፕላንም እንደ ጭስ በኖ ቀረ። ዛሬ ስለ ቤርሙዳ ትሪያንግል የምናውቀውን ሁሉ ሰርዘን ያልተነገሩ ምስጢሮችን እንፈትሻለን። እንኳን ወደ ኢትዮ አርት ሀብ በሰላም መጣችሁ።